ከመቼ ጀምሮ ነው ህይወትን ለመቀየር በጣም እየተጋደልክ እየተጣጣርክ ያለው? የተሻለ ሰው ለመሆን፣ ልብህን ለማረጋጋት፣ ከእግዚአብሔር ጋር ያለውን ክፍተት ለመሙላት፣ ነገር ግን እስካሁን ድረስ ውስጥ ባዶ እንደሆነ ተሰምተዋል። እየሮጥክ ነው ግን ወደፊት አትሄድም። እየጸለይክ ነው ግን ሰላም አታገኝም። እየተጋደልክ ነው ግን ድካም ብቻ ይጨምራል። ነገር ግን ችግሩ አንተ ካልሆንክስ? ምናልባት አታሸንፍ ይሆናል። ምናልባትም የተሳሳተውን ጦርነት ብቻህን እየተዋጋህ ነው። ይህ ደግሞ ኪሳራ ነው። ዛሬ ህይወታችንን ሊቀይር የሚችል አንድ ቃል እንነጋገራለን። እርሱም በዮሐንስ ወንጌል የምናገኘው ኃይለ ቃል በእርሱ ውስጥ መኖር ነው። ውድ የጽማዊ ቲዩብ ቤተሰቦች የጽማዊ ቲዩብ ቤተሰብ ለመሆን ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻ በመመልከት እንዲሁም በላይክ ሰብስክራይብ በማድረግ እንዲሁም ኮመንት በማድረግ ይሳተፉ። የህይወት ምግብን ዘወትር ከጽማዊ ቲዩብ ያገኙ። ሰላም እግዚአብሔር ከሁላችን ጋር ይሁን። በዮሐንስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ ብዙዎቻችን የምንሳሳትበትን ነገር በግልጽ ያሳየናል። እኛ መንፈሳዊ ህይወታችንን እንደ ባትሪ እናስባለን፣ ሁልጊዜ መሙላት ያለብን። ነገር ግን ኢየሱስ ክርስቶስ ሌላ ነገር አሳየን። እርሱ ራሱን ወይን አለ፣ እኛን ደግሞ ቅርንጫፎች ብሎ ጠራን። አስቡ፣ ቅርንጫፍ ፍሬ ለማፍራት አይጮህም፣ አይጨነቅም፣ በቂ እየሰራው ነው ብሎም አይፈራም። እርሱ የሚያደርገው አንድ ነገር ብቻ ነው፣ ከወይኑ ጋር ተይዞ መቆየት። ግንኙነቱ ጠንካራ ከሆነ ፍሬው በራሱ ይመጣልና። ዛሬ ብዙ ሰዎች የሚደክሙት ቅርንጫፍ መሆን ትተው ወይኑን ለመሆን ስለሚሞክሩ ነው። ሰላምን በጉልበት ለማምጣት ይሞክራሉ። ደስታን በግድ ለመፍጠር ይሮጣሉ። ራሳቸውን ለመቀየር ይፍጨረጨራሉ። ነገር ግን ህይወት ከግፊት አይመጣም፣ ከግንኙነት ይመጣል እንጂ። በእኔ ውስጥ ኑሩ የሚለው ቃል በግሪከኛ ቆዩ፣ ተደገፉ፣ ተመስረቱ ማለት ነው። ብዙዎቻችን እግዚአብሔርን እንደ እንግዳ እንጎበኘዋለን። እሁድ እንመጣለን፣ እናስቀድሳለን ሰንበትን። ችግር ሲመጣ እንጸልያለን፣ ከዚያ እንሄዳለን። ነገር ግን ቅርንጫፍ ወይኑ ለጥቂት ሰዓታት አይጎበኘውም፣ ወይም ካልጎበኘው ከተለየው ይደርቃልና። በእግዚአብሔር ውስጥ መኖር ማለት ጸሎት ከጨረስክ በኋላ እርሱን አለመተው፣ በስራ መካከል እርሱን ማስታወስ፣ በችግር ውስጥ እርሱን ማካተት፣ መኪና ውስጥ፣ በስብሰባ፣ በብቸኝነት ሁል ጊዜ ከእርሱ ጋር መቆየት ነው። ስልክ ከቻርጅ ስታወጣው ወዲያው አይጠፋም፣ ነገር ግን ባትሪው መቀነስ ይጀምራል። ብዙ ሰዎች መንፈሳዊ ህይወታቸው እንዲሁ እየኖሩት ነው። ከእግዚአብሔር ሳይገናኙ በትናንትናው ኃይል፣ በትላንትናው ቅዳሴ፣ በትላንትናው ቤተክርስቲያን መሄድ፣ በትላንትናው ንስሐ ኃይል ዛሬ ለመኖር ይሞክራሉ። ስለዚህ ነው ትንሽ ነገር በቀላሉ የሚያናድደን፣ ሁል ጊዜ የምንጨንቀው፣ ብዙ ነገር እየተደረገብን እንዳለ ባዶነት የሚሰማን። ነፍስህ ግን እየነገረች ነው፣ ብቻህን እንድትሸከም አልተፈጠርክም። ብዙዎቻችን ችግሮች ሲገጥሙን ወዲያው ወደ መሞከር እንገባለን። ብዙ እንጸልያለን፣ ብዙ እናነባለን፣ የበለጠ እንጥራለን። ነገር ግን ኢየሱስ ክርስቶስ ቅርንጫፍን ተጋደል አላለውም። ከእኔ ተለይታችሁ ምንም ማድረግ አትችሉም ነው ያለው። ያለ ግንኙነት መንፈሳዊ ለመሆን መሞከር እውነተኛ እድገት ከግፊት አይመጣምና ከመሰጠት ይመጣል እንጂ። እንግዲህ እንዴት ከእርሱ እንኖራለን የሚለውን ከዚህ በታች እንመለከታለን። አንደኛው በእሱ ስለመኖር ቃሉን በልባችን ማቆየት። ዓለም በፍርሃት እንድንኖር ይገፋፋናል። ነገር ግን እግዚአብሔር ስለኝ አንተ የሚናገረውን እውነት አስታውስ። ሁለተኛ ጸሎትን እንደ ግዴታ አንመልከት። ከእግዚአብሔር ጋር ቀን ሁሉ እንነጋገር፣ አጠገባችን እንዳለ አባት። ሶስተኛ መታዘዝን እንደ እስር አንቁጠረው፣ እርሱ ጥበቃ ነው። እግዚአብሔር መንገዱን ስትመርጥ ህይወት በውስጥ በነፃ ይፈሳልና። ሰላም ከሁኔታዎች በላይ ይሆናል። ደስታ ከውስጥ ይፈሳል። ከዚህ በፊት የሚሰብሩህ ነገሮች በኃይል መቋቋም ትጀምራለህ። ቅርንጫፍ ነህና የእግዚአብሔር ህይወት ባንተ ውስጥ እንዲፈስ ብቻ ተፈጥረሃልና። ስለዚህ ዛሬ ይህንን አስታውስ። ከክርስቲያናዊ ህይወት ምን ያህል መሸከም እንደምትችል የሚፈትን ፈተና አይደለም። ሁሉም ከሚሸከመው ጌታ ጋር ያለ ህይወት ግንኙነት ነው። ደግሞ ከሆነ ራስን ለመጠገን መሞከር አቁም። ወደ ወይኑ ተመለስ። ሰላም የሚቆየው ኃይል የማይጠፋው እውነተኛ ደስታ ሁሉም ከአንድ ቦታ ይፈሳል። እርሱም ከመድኃኒታችን ከኢየሱስ ክርስቶስ ከእግዚአብሔር ጋር ከሚኖሩ ግንኙነቶች እነዚህን ነገሮች እናገኛለን። መክፋትን አቁም፣ በእርሱ ውስጥ መኖርን ጀምር። ያን ጊዜ እንዳትደርቅ አድርጎ እግዚአብሔር በሀሳብህ ሁሉ ያለመልምሃልና። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩ።